ዛሬ ሰፈርሽ ድረስ ስለመጣሁ ምን ተሰማሽ? ምን ይሰማኛል? በርሌስ ተቀየታችሁ ነው ምን ነበር የሚሰለኝ ተቀር? አይ ዛሬ በአዲስ ነገር ነው የመጣሁት። እንዲሁ ዝም ብዬ አዲስ ነገር መጀመሪያ ሰላምታ ይቀርማል። አይ ቅድም ይሄን ያልዘጋሁት መስሎኝ ነበር። ቅድም ግን ዘግቼዋለሁ ታውቃለህ። እሺ ሰላም በያዝ። ሰላም ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በጣም ናፍቃችሁኝ ነበረ። በጣም የጠፋንበት ምክንያት ከደረጃ ላይ ወድቄ እግሬን ትንሽ አሞኝ ነበርና በዚያ ምክንያት 1-2 ቀን ጠፋ ብለናል። አሁን ግን እግዚአብሔር ይመስገን ደህና ነኝ። ተሽሎሻል አሁን በደንብ? አዎ በደንብ ተሽሎኛል። አሟታል ስላችሁ መጨነቃችሁ ስለማይቀር ካሁኑ ደህና እንደሆንሽ። ኧረ ደህና ነኝ። አሁን ያራመደኛል ነው። እግዚአብሔር የተመሰገነ ይሁን። ተሽሎኛል በደንብ። ዛሬ ምን አስበው እንደሆነ አላውቅም። በሬ ድረስ ነው የመጣው ቤተሰብ። ምን ለማለት ነው? መጣጣቅማ እንዴ! እና ቤተሰቦቼ በር ድረስ መጥቶ እየተንጎማለለብኝ ነው። የማንን መኪና ይዞ እንደሆነ አላውቅም። የማንን ማለት ንቀት ነው? ምን ማለት ነው ንቀት ነው? የማን ነው ስልክ ኮፈኑ ተዘግቷል አልተዘጋም ትነኛለህ? አይ ነው እንትን ነው። ቅድም ታውቂያለሽ በጣም ነው አላውቅም። ለካ እስከዛሬ የኖርኩትን ህይወት አሰብኩት ያለ መኪና በእግሬ ይዛዛዝ እያልኩ ወይኔ ልፋቱ ድካሙ ኦ ማይ ጋድ። እኔ እስከዛሬ በእግሬ የሄድኩበት ዛሬ ነው የተሰማኝ። ዛሬ መኪና ውስጥ ቁጭ ስል በጌታ ዝም በል እስቲ ዛሬ ነው እስማ አቺ አራታ ስኬጁስ ይላል ተሸጉደና እንዴ ኖር ነው። አይ ግን ሲሪየስ የማን መኪና ወደርሻት? ግን የማን ነው? ህይወቴ ቢያት ከዚህ በኋላ ስማ ህይወቴ ነው እቺ መኪና። ህይወቴ ነፍሲ ጭራሽ ህይወቴ። አዎ እንዴ አልገባሽም? አታምሩም የኔ እናት? እሺ እና አሁን ዝም ብለሽ ዛሬ ባንቺ ምርጫ ነው የት ልውሰድሽ? የማን መኪና እንደሆነ ሳላቅ ከየት እንዳመጣው ሳላቅ ዝም ብዬ ነው። የምር በጣም እየናቅሽ ነው። ባይዘው እኔ ቺየው ነው እንጂ እኔ አልገዛም እንዴ? ሰው አይደለም ምን አልገዛም እንዴ? ግቢ እንደውም እዛ ውስጥ አይደለም ማስገባሽ ኮፈን ውስጥ እዚህ ጋር ነው የምትገቢው አንቺ ነይ ነይ ግቢ ነይ። ለዚህ ንግግርሽ እዛ አትገቢም። ነይ ግቢ ይቅርታ በቃ አንተ ትገዛለህ። አንተ መኪና ነው አምኛለሁ። ጋቢና ግቢ። ለዚህ ንግግርሽ ጋቢና ግቢ። ቤተሰቦች ተከታተሉ። ውድ ቤተሰቦቻችን እንግዲህ ይዣት መጥቻለሁ። በጣም ብዙ ቦታ ከነደው በኋላ እዚህ የደረስነው